ቴክኒሻኖች የሬዲዮ ስገባ ቴክኒሻኖቹ አካል እየመጣ ነው የሚሉት እስኪ አካልዬ በድምጽ አካልዬ መስማት አካልዬ ያኔ የጎኔዋ ሽሽጋለም ጥሜ ህመሜ ወያለ መሰልጠን ከሰው ኋላ መቅረት አላዋቂ ሆንኩኝ ዙሪያዬን ባይ ድንገት አንተው ምራኝ ፊቱን አልማር ዳስሼ መጣለው የረገጥከውን ሳር የወለድሻቸው ልጆች ደብቀሽ ወደ ሚዲያ ደብቀሽ ሳታመጪ በፊት እንኳን ሰውዬሽን እያመጣሽ እያገላበጥሽ ታሳይን ነበረ። ከሆነ ጊዜ በኋላ ትችት ሲበዛብሽ ሰውዬሽን አርቀሻል። አሁን ልክ እንደ የሚያምሩ አፍላ ፍቅረኛ ማቾች በድምጽ ሪያክት ታደርጊያለሽ። ያው በፊት በወጣትነት ዘመንሽ አርገሽ ያላሳለፍሻቸው የፍቅር ታሪኮችን አሁን ለማድረግ ትሞክሪያለሽ። ጥሩ ነው። ያው በስደት የሚኖሩ ሰዎች ትንሽ ነገር ስለሚያዝናናቸው ይስቁልሻል፣ ግን ያስጠላብሻል። ያው እንደ ሀሳብ ልንገርሽ ብዬ ነው። በጣም ነው የሚያስጠላባችሁ። ትዳሯን ሳታከብር እጇን ዘርግታላችሁ። እንግዲህ ከዘረጋውም ንብረቱ የኔ ነው፣ ከከፈትኩትም ንብረቱ የራሴ ነው። በእኔ ንብረት አያገባሽም። ዋናው ይሄ ነው። ትዳሯን የፈታሽ ጋለሞታ ካልሽ ደግሞ ካልተግባባኝ እፈታለሁ፣ ካልተመቸኝ እፈታለሁ። ምክንያቱም እምኖርለት ልጅ ስላለኝ፣ እምጓጓላት እምሳሳላት ልጅ ስላለችኝ እያለቀስኩኝ መኖር ስለሌለብኝ እፋታለሁ። ያ ጋለሞታነት ካስባለኝ ያስበለኝ። ለእንዳንቺ አይነቷ ትልቋ ሴትዮ አስተሳሰብሽ በዚህ ደረጃ ወርዶ ሶሻል ሚዲያ ላይ ትክክል ነኝ ስለምትባይ ስለምትናገሪ ነገም ከነጎዳም የምትመጣ እናትን እንደዚህ ትገያለሽ በማስመሰል ማለት ነው። አንቺ የዴዚን እናትን ያልገደልኳት እንዲያለሽ ተሰብስባችሁ አይደለ እንዴ በብሔር ልጅቷ ሴትዮዋን ስትሰድቧት የነበረው፣ ስታሰድቢያት የነበረው፣ ስታሸማቅቋት የነበረው የእናንተ ማህበሮች አልነበራችሁ እንዴ ሚዲያ ላይ? ማለት እኔ ውሸታም ልሁን ግን ሚዲያ ላይ ሰው ያየው ነገር ነው። በብሔር አታከሽ ሌላውን እኮ አይደለም። ጂጂ ኪያ ከሆዴ ጋር ስትሆን እኮ በብሔር አታከሽ እኮ ሆዴ ላይ የተለያየ ነገር አድርገሽ ጂጂ ስትጎጃት ነበር። አይ ነው በጣም ዘረኛ ነሽ። አንድ ሰው ሀሳቡን ሲሰጥ በዘር ነው የምታስታኪው። እኛ የዘር ችግር የለብንም። አንቺ ከሀገር የወጣሽበት አመት ሩቅ ስለሆነ ረጅም ጊዜ ስለሆነ ኢትዮጵያ ውስጥ ያለውን ፍቅር ስለማታውቂው ነው። እና ሶሻል ሚዲያ ላይ ያለው ሰው ደግሞ ሴንሲቲቭ ስለሆነ በዘር አስታከሽ ትናገራለሽ። ዛሬ ላይ እቺ ሴትዮ ካለፈች በኋላ መጥተሽ አንቺ በጣም ጻድቅ ኔቨር እግዚአብሔር በሚያውቀው የሚፈርድ ይፍረድ፣ የሚፈርደው አምላክ ነው። እሱ ላንቺ ፍርዱን ይስጥሽ። ግን እቺ ሴትዮ እንድትሞት ካደረጉ ሰዎች መካከል አንዱ አንቺ ነሽ።